አብርሃም የእጁን ያገኘው ተደጋጋሚ ጊዜ ግዴለህም ቤትህ በጎጆ መሃል አትግባ። ይሄንን ደግሞ እኔ 100% የምነግራችሁ የነዚህ የሁለቱ አሁን ጥንዶች ተውውቅ ላይ የሜሪ እጅ አለበት። መቼ እርምህን አውጣ እንደሙት እርሳኝ ዳግማ ታንሳኝ ዳግማ ላንሳህ ዳግማ አታንሳኝ ይጨክን ልብህ ቀብሮ እንደገባ አትድረስብኝ አልደርስም ደጅህ። የሚገርም ነው። ከቀናት በፊት ይሄ ነገር አሰምቻችሁ ነበር። ምን ያህል ሩታ እንደቆረጠች ምን ያህል ደረጃ እንደሄደች እኔ አስቀድሜ ነግሬያችሁ ነበር። በነገራችን ላይ አሁን ላይ በደንብ ገፍቶ መምጣቱ ደስ ብሎኛል። ትናንትና እንዲሁም ከኦዲየንስ ከናንተም ጋር ተጣልቼ ነበር፣ ተመልክታችኋል። በቃ የሷን ቪዲዮ እንደዚህ በፕራይቬት የሆነ ካፌ ውስጥ ምን ውስጥም አትላኩልኝ ምናምን ብዬ ነበርና ትንሽ ግራ ገብቶኛል። ያየሁት ነገር በትናንት በለቀኩላችሁ ቪዲዮ አብሮ ታይተዋል ምናምን የሚለውን ነገር እኔ ለእናንተ አድርሼ ነበረ ካያችሁ ማለት ነውና ኦሮስት ይሄ ልጅ ነበረ። ግን እውነት እስከማቀው ድረስ ማለት ነው እውነት እስከማቀው ድረስ ይሄ ልጅ ቲክቶከር ነው። እነሱም እንዴት እንደተሸወዱ ነው እንጃ አውቀዋለሁ ምናምን እያለ ነበር ሲያወራኝ የነበረው። ግን አስቀድሞ ቪዲዮ ነው ይደርሰኝ ነበር፣ አይታችሁታል። ዛሬ ግን ማለት ነው ዛሬ ውድ ቤተሰቦቼ እናንተ ማወቅ ስላለባችሁ ሩታ የፍቅር ጉዞ ሳይሆን የጀመረችው ወይም ደግሞ የአብሮነት ወይም ደግሞ አዲስ አጋር አግኝታ አዲስ ህይወት አይደለም። ይሄ የአንድ ወር እድሜ ይሄ ትውውቅ አንድ ወርም አይሞላውም፣ አንድ ወር አይሞላውም። ይሄ ትውውቅ ኦልሞስት ወይ 15 ቀን ወይ እንደዚህ በዚህ ጊዜ ውስጥ እውነት ላንቺ ፍቅር ተጨንቆ አንቺን አፍቅሮሽ ወዶሽ ወይም ደግሞ አንቺ ወደሽ እሱን እንዳልሆነ እርግጠኛ ነን። ግን ኦዲየንሱ ተመልካቹ ማወቅ ስላለበት ልጁ ማን ነው የሚለውን መልስ እሰጥበታለሁ። የልጁ ማንነት ከሚያውቀው ሰው ጠይቄያለሁ፣ የሚያውቀው ሰው ደግሞ ነግሮኛል። ስለዚህ ልጁ ማን ነው የሚለውን ነገር እናንተ ስሙት። ተሰሙት። ሄሎ ሰላም ነው አባ? እንዴት ነህ? ቴሌግራም ላይ የሆነ ጽሁፍ ላክልኝና ለዛ ነበር የደወልኩልህ። የሆነ ቪዲዮ አይቼ ነበር። እንዴት ነው? ትተዋወቃላችሁ እንዴ? አዎ ጓደኛዬ ነው። ረጅም ጊዜ ጓደኛሞች ነን። በብዙ ስራ ተገናኝተናል። ያው እና የሪል አሁን ማለት ሪሌሽንሺፕ ውስጥ ናቸው ምንድነው? ብዙ ሰው ግራ ተጋብቷልና ታውቀዋለህ ወር ልጅና አውቀዋለሁ አብሮኝ ነው እና ተሰሙት ቲክቶከርም ነው ሌላ yes ይሰራልና ለኛ ድንገት ከሷ ጋር ሲሆን ጠርጥሬ ነበር። እኔም ማልጠበቅ ነው። እኔም ቲክቶክ ላይ ነበር የማውቀው። ኦኬ በፊት በደንብ ተዋውቁ ነበር ማለት ነው? አዎ ቢዝነስ ላይ ምናምን እንተዋወቃለን ከቲክቶክ እንደዚህ። ኦኬ ሌሎች ስራዎችም አሉት እንዴ? ሌላ ስራዎች ብዙ ስራዎች አሉት። ኧረ እባክህ ስራዎች አሉት። አዎ እና ሪል ነው ግን አሁን ይሄ ማለት አንተም አሁን ነው ያየኸው? ሚዲያ ላይ ነው ያየኸው? እኔም አሁን ሚዲያ ላይ ነው ያየሁት እና ድንገት ስለ ልጁ መረጃ ልንገርህ ብዬ ነው። አይ እኔም እንደጠረጠር። ኦኬ እሺ ንገረኝ። እሺ እኔ የተሻለ ልጁ አሪፍ ልጅ ነው፣ በጣም ጥሩ ልጅ ነው እና በጣም የተራሰው ነው፣ በጣም ይሰራል። በብዙ ቢዝነስ ላይ ተገናኝተን ስኬታማ የሆነ ልጅ ነውና ኦኬ ሌሎች ስራዎች ተሰሙት ማለት ነው? ሌላውም ስራዎች አሉት፣ ተጨማሪ ስራዎች አሉት። ኦኬ ስለዚህ ቲክቶከር ብቻ ሳይሆን ሌሎች ስራዎችም አሉት ማለት ነው? ከቲክቶክ በተጨማሪ ሌላ የገቢ ምንጮች አሉት። ኦኬ ተተባበረኝ፣ ስልኩን ቴክስት ታደርግልኛለህ ፕሊዝ? ችግር የለውም፣ ስልኩን ቴክስት አደርግልሃለሁ። ከሷ ጋርም ያው አሪፍ ይሆናል ብዬ አስባለሁ። እሷም ይሄኔ ለገንዘብም ይሆናል የቀረበችው። ተሰሙት አይታወቅም። አንድ እንደሱ እንኳን አይመስለኝም። ያን ያለልህ ነው ያመጣት እንጂ እኔ ሁላችሁም አሁን ይቅርታ አድርግልኝና ለገንዘብ የሚለው አይሰራም። እሷ ጋር ለምን ትሰራለች? ጥሩ እንዲያውም እሱ ወደ ዝናው ምናልባት ለዝናው ብሎ እሷን ተጠቅሞባት ሊሆን ይችላል ብዬ ነው የማስበው።
ያው ዝም ለመታየት ምናምን እሷ መልስ ስላለች እንጂ በ15 ቀን ውስጥ ወደዚህ ሪሌሽንሺፕ ውስጥ ፍቅር ውስጥ ይገባሉ ብዬ እኔ አላስብም። ያው እልህ ስላለባት እሷም ያው ከጓደኛዋ ጋር እንደሰማችሁት ነው እንግዲህ ልጁ ቲክቶከር ነው፣ የሚዲያ ልጅ ነው። ስለዚህ ከሱ ጋር የጉዞ አስተዋወቀን ያለው ስላመጣው እልህ ይዟት ስህተት ነው ብላ ነው እንጂ እኔ እውነቴን ነው ነገር ፕሮሰስ ጀምሯል። እሱ ብቻ ሳይሆን ሌሎች ልጆችም ሌሎች እንደሱ አይነት ስራ የሚሰሩትም ልጆች ፕሮሰስ ጀምሯል፣ ፕሮሰስ ላይ ናቸው። እሱን እኛም እናውቀዋለን። በጣም ብዙ ቲክቶከሮች እንደዚህ አይነት መንገድ ውስጥ ገብቷል። የዱባይ ነው ግን ሩታ ለምን ግልጽ እንዳላረገችው እኔ እንጃ። ካናዳውን ትላለች እንጂ ዱባይ እንደሚሄዱ መጀመሪያ አውቅ ነበረ። ዱባይ ነው የሚሄዱት። ልጁ ደግሞ እዚህ ግንኙነት ውስጥ የገባው ያው ሩታ እንደሰማችሁት እንግዲህ ለእንትን ነው፣ በቃ ይሄ ለበቀል ነው፣ ለደረሰባት ነገር ነው። ደጋግመን አብርሃምን ስንነግረው ሴት በዚህ መልኩ ትሪት አትደረግም፣ ሴት እንደዚህ መሸነፍ ምን አለበት ብትሸነፍና ነገሩን አንተ ቀለል ብታረገው፣ መሸነፉን ለምን ጠላኸው ብለን ደጋግመን ጠይቀነው ነበር አብርሃምን። አብርሽ ግን ኦልሞስት አሁንም እልህ ውስጥ ነበር ሄደው በተደጋጋሚ እፈትናቸዋለሁ ማንኛዋ እንደምትወደኝ ምናምን። እንደገና ደግሞ እንትናን ፍቅርን እዛ ለእንትን ውስጥ አምጥቷት ቤቱ አምጥቷት ኦሬዲ ባለትዳር ነኝ ብሎ በተከብሬ በመኖርበት ናም ብሎ ይሄ ሁላ እያረጋት ያለው ነገር ገፋፍቶ ነው። ምንድነው የሚባለው? ነካክተው የተኛውን በሬ አደረጉት አውሬ ይባላል። እኔ በዚህ ላይ ሩታን በጣም የምትወቅሷት፣ የምትሰድቧት፣ የምትናገሯት ሰዎች ተጠንቀቁ፣ ስህተት ነው። በቃ የማታባ ጉዳይ እሺ አንሱ፣ ጠይቁ፣ መብታችሁ ነው። እሷ ተመልስላችኋለች ወይም ደግሞ በአንዳንድ ጉዳዮች እንትን ሊሉ ይችላሉ። ያንን ነገር እናንተ በዛ መልኩ አትረዱት። ግን አሁን ያደረገችው ነገር እኔ ልጁ ቲክቶከር እንደሆነ አውቃለሁ። የሚዲያ ልጅ ነው። ኦሬዲ ለገበያም ይሆናል የመጣው በሷ ለመፈመስም ወይም ደግሞ ዝናን ለማግኘትም ተጨማሪ ዝናን ለማግኘትም ሊሆን ይችላል። ነገ በራሴ ዩቲዩብ መጣው ማለቱ አይቀርም። እሱን ታዩታላችሁ። መረማመጃ ለሷ እንደሆነ ይሄ ግልጽ ነው። ምንም እንትን የለው፣ የማያሻማ ሀቅ ነው። ግን ምነግራችሁ ነገር ስለ ልጁ ማንነት በጥቂቱ ነው የሰማችሁት፣ በጥቂቱ ነው። ግን በተጨባጭ ማን ነው የሚለውን ነገር እኔ መረጃውን በስነ ስርዓት አስደግፌ ይዤላችሁ እመጣለሁ ማለት ነው። እና መረዳትና ማወቅ ያለባችሁ ውድ ቤተሰቦቼ አብርሃም የእጁን ያገኘው ተደጋጋሚ ጊዜ ግዴለህም ቤትህ በጎጆ መሃል አትግባ። ይሄንን ደግሞ እኔ 100% የምነግራችሁ የነዚህ የሁለቱ አሁን ጥንዶች ተውውቅ ላይ የሜሪ እጅ አለበት። መቼም አንተ ከሜሪ ራስ አትወርድም ልትሉኝ ትችላላችሁ። ግን ይሄ ልጅ ያስተዋወቁት ሁለታችን እዛ ጉዞ ላይ ትኬት ስንቆርጥ የባስ ትኬት እኮ አይደለም ሩታዬ የምትቆርጭ እንዴ። እውነት ለመናገር የባስ ትኬት አይደለም ያስተዋወቀሽ። እሷ እንዳትሰደብ ፈልገሽ እንደሆነ እሷን ከዚህ ነገር ለማውጣት ፈልገሽ እንደሆነ ግልጽ ነው። ግን የባስ ትኬት አይደለም የምትቆርጩ ትኬት የካናዳን ያልሽው ግን ትኬቱ ሳይሆን የጉዞ እንትናችሁን ጀምራችሁ አሁን ጉዞሽ እንትን ያለብሽ በፓስፖርት ጉዳይ እንደሆነ እሱን እስከምጨርሽ ድረስ እንደቆየሽ እናውቃለን። ግን አሁን ሜሪ እንዳስተዋወቀቻችሁ ምንም ማያሻማቅ ነው። ልጁ ጥሩ ልጅ ነው አይደለም የሚለው ነገር ጊዜ ይፈተዋል። ኦዲየንስ ግን መታለል መሸውድም የሌለባችሁ ፍቅር ግንኙነት አይደለም ይሄ ምንድነው? የብሽሽቅ ነው። ስለዚህ ነገ ተጣምሮ አንድ ላይ ሊመጡም ላይመጡም ይችላሉ፣ አይታወቅም። ግን እስካሁን በነገርኳችሁ በሰራው ቪዲዮ ላይ አንድ ቅንጣት ከኔ ስህተትና ያልከው የታለ ሆነው በሉኝና እኔን እዚህ ጋር መውቀስ ትችላላችሁ፣ እኔን መናገርም መውቀስም ትችላላችሁ። ግን በግልጽ የልጁ ማንነት ይሄም ልጁ የጀመረው የካናዳ ሳይሆን የዱባይ ነው። የዱባይ ቪዛቸው የተወሰኑ ልጆች ተይዞባቸዋል፣ ይሄዱም አሉ። ግን እዛ እንደሚሄዱ አሁንም ተጨባጭ የሆነ መረጃ አለኝ ውድ ቤተሰቦቼ። ስለዚህ እንደነገርኳችሁ ከሩታ ጋር አብሮ አልሄደም። አብሮ ካናዳ እንሄዳለን አብረን እንደዚህ ወንበር እንትን ብለናል እና የሚለው እሱ አብርሽን ለማብሸቅ ነው ብዬ አስባለሁ። አብርሽን ለማብሸቅ ነው። ግን ውድ ቤተሰቦቼ እናንተ እንድታውቁት እንድትረዱት የምፈልገው ነገር አሁን እየተደረገ ያለው ነገር እየሆነ ያለው ነገር ፍጹም በተቃራኒው ነው። ሩታ በጣም ደስተኛ ነች። እኛ ደስተኛ እንድትሆን አሁንም እንፈልጋለን። ደስተኛ መሆን ትችላለች። ነገር ግን
ነገር ግን ፍጹም ይሄ እንደምታዩትና እንደምትረዱት የፍቅር ግንኙነት አዲስ ህይወት ነገ ደግሞ በሌላ አብርሃም ከዚህ ልጅ ጋር መጣላቱ አይቀርም። በቃ በሆነ ኬዝ መጣላቱ አይቀርም። እቤት ምሳ ልጋብዝ ወይ ራት ልጋብዝ ብለው ይዘው ትሄዳለች። ከአብርሃም ጋር ከባድ ጠብ እንደሚነሳ አላቅም። እዛ አካባቢ ያላችሁ ምንጮቼ እንግዲህ ተዘጋጁ። ከባድ ስራ ወደ እናንተ እየመጣ ነው። በጣም ተዘጋጁ። እኔ ፊት ለፊት ተመልካቹ የሚያየውን ብቻ ሳይሆን ከጀርባ ደግሞ የሚደረገውን ነገር እያንዳንዷን ነገር እየፈለፈልን ስለምናወጣ የኔ ምንጮቼ የኔ ቤተሰቦች በደንብ ተዘጋጁ። አሁን በደንብ አድርጌ ወደ እናንተ መረጃውን ማድረስ መበተን እጀምራለሁ። ይሄ ምንድነው ግዴታና ግዴታዬ ነው። በቃ ከናንተ ጎን ነው የቆምኩት። ነገ ሩታ ካብርሽ ጋር ልትሆን ትችላለች፣ ከአዲሱ ፍቅረኛዋ ጋር ወይም ደግሞ ፍቅረኛ በላይ መጣችው አዲሱ ጓደኛዋም ጋር ሊሆን ይችላል። በፈረጉት በመረጡት ጉዳይ ይምጡ። ነገር ግን አሁን ክፋት የለውም እያረጉት ያሉት ሩታም የል ጉዳይ ነው እንጂ አይጠላሉም። ነገር ግን የዛን ቤት ትርምስ ከጀርባ ያለው ነገር እናንተ እንዳትደነግጡ ስለምትወዷቸው ስለምትጠነቀቁላቸው ነገሮቹን ሰብሰብ ለማድረግ እያንዳንዱን መረጃ ለእናንተ ማድረሳችሁ ይሆናል ማለት ነው። ተዘጋጅታችሁ ጠብቁኝ። ሌላው ደግሞ ባለፈው በዚህ በምትልኩልኝ ቪዲዮ ዙሪያ የተወሰናችሁ ደውላችሁልኝ ተቆጥታችኋል፣ ተናዳችሁብኛል። እርግጥ ነው አግባብ ነው፣ ግን እናንተ እንደዚህ ወጥቶ ስታዩት በእነሱ መልስ ሲሰጡበት ይሻላል። እኔ ከነሱም ጋር ኦቨር የሆነ መቀያየም ውስጥ መግባት አልፈልግም። ፕራይቬት የሆኑ ቪዲዮዎቻቸውን መልቀቅ ስለማልፈልግ ነው እንጂ ሌላ ጥላቻ ኖሮኝ አይደለም። እና ይሄን እንድትረዱልኝ ይፈልጋለሁ። ኦልሬዲ አይታችሁታል። ቀጣይ ያለውን ነገር